ኃይልህ ሲገለጽ በሰማይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ ውድ ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንኳን ለታላቁ ጾም ሁለተኛ ሳምንት እግዚአብሔር አምላካችን በሰላም አደረሳችሁ አደረሰን። አሜን። በዛሬው ዕለት የዐቢይ ጾም ሁለተኛ ሳምንት ላይ ነው የምንገኘው። ስለዚህ ሁለተኛው ሳምንት ደግሞ በቅዱስ ያሬድ ስያሜ ያለው የቤተ ክርስቲያን ያስተምሮ ማዕከሉስ በዚህ ሳምንት ምን ላይ ያተኩራል የሚለውን በአጭር እንመለከታለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ይግለጽልን። ሁለተኛው ሳምንት ቅድስት ይባላል። ያለፈው ሳምንት እንደምታስታውሱት ዘወረደ ይባል ነበረ። በሱም እንግዲህ የዓለም መድኃኒት ኢየሱስ ክርስቶስ ስለ ሰው ፍቅር ብሎ ሰው መሆኑን በከብቶች በረት መወለዱን ያየንበት እንዲሁም ፍቅሩን የገለጸበት ሳምንት መሆኑን በየአጥቢያ አብያተ ክርስቲያናቱ የሄዳችሁ የተማራችሁ የምታውቁት ነው። በዛሬው ዕለት ሁለተኛው ሳምንት ቅድስት ይባላልና ቅድስት ማለት ምን ማለት ነው? ለምን ቅድስት ተባለ የሚለውን እንመልከት። ቅድስት የሚለው ቃል የግዕዝ ቃል ነው። ይኸውም ቀደሰ፣ አከበረ፣ ለየ፣ አጸና፣ አነጻ፣ መረጠ ከሚለው የግዕዝ ግስ ይወጣል። ስለዚህ ቅድስት ብለን ስንናገር የሴት አንቀጽ ነው። ብዙ ሴቶች እንግዲህ ቅድስት የሚል ስም ያላቸው አሉ። ለወንድ ሲሆን ቅዱስ ይባላል። ለብዙ ወንዶች ከሆነ ቅዱሳን፣ ለብዙ ሴቶች ሲሆን ደግሞ ቅዱሳት ተብሎ ይነገራል። ቅዱስ ስንል የጸና፣ የነጻ፣ የከበረ፣ የተለየ፣ የተመረጠ፣ የተመሰገነ የሚል ትርጉም ይኖረዋል። ቅዱሳን ስንል ደግሞ ለብዙዎቹ ሲሆን የጸኑ፣ የነጹ፣ የከበሩ፣ የተለዩ፣ የተመሰገኑ፣ የተመረጡ የሚል ትርጉም ይኖረዋል። ለሴት ደግሞ ቅድስት ስንል የጸናች፣ የነጻች፣ የከበረች፣ የተለየች፣ የተመሰገነች፣ የተመረጠች ለብዙ ሴቶች ሲሆን ከወንዶች ጋር በአማርኛው ተመሳሳይ ስለሆኑ የጸኑ፣ የነጹ፣ የከበሩ፣ የተለዩ፣ የተመሰገኑ፣ የተመረጡ የሚል ትርጉም ይኖረዋል። እና ይቺ ሳምንት ቅድስት ስንል ምን እያለ ነው ማለት ነው? የጸናች፣ የከበረች፣ የተለየች ሳምንት እያልናት ነው። ለምን ቅዱስ ያሬድ ነው የሰየመው? ከምን አመጣው? እንግዲህ ከምን አመጣው ለምን እንዲህ ያለ የሚለውን ስንመለከት ይህንን ጾም የጾመው መድኃኔ ዓለም ክርስቶስ እንደሆነ ሁላችንም እናውቀዋለን። ከዚህም የተነሳ ጾሙ ዐቢይ ጾም ይባላል። ታላቅ ጾም ማለት ነው። ታላቁ እግዚአብሔር ሰው ሆኖ የጾመው ጾም ስለሆነ ታላቅ ስራ የተሰራበት ማለትም ሶስቱ የኃጢአት ራሶች የሚባሉት እነ ስስት፣ ትዕቢትና ፍቅረ ነዋይ ድል የተነሱበት ሳምንት ስለሆነ ማለት ጾም ስለሆነ፣ በተጨማሪም ደግሞ ጾሙ በራሱ ከሌሎቹ አጽዋማት በቀን ብዛት ይለያል። ብዙ ነው። 55 ያክል ቀናት ነው የምንጾመው። በሌሎቹ አጽዋማት የነቢያትን ጾም ስንጾም 44 እና 43 ቀን ነው የምንጾመው እና ከዚህ በላይ ደግሞ የዐቢይ ጾም ጿሚው ኢየሱስ ክርስቶስ ታላቅ መሆኑን ከመግለጻችን በተጨማሪ የሚጾመው የቀኑ ብዛትን ያንን ስለሚያሳይ ዐቢይ ይባላል እና ጾመ ኢየሱስ ይባላል። የኢየሱስ ጾም እየተባለ ነው። ቅድስት የሚለውም ለጾሙ ይቀጸላል። ጾመ 40 ቅድስት፣ 40 ቀን በሙሉ የተቀደሰች ጾም እየተባለች ትጠራለች። በተለየ ግን ይችን ሳምንት የሚያነሳባት ምክንያቱ እንግዲህ የመጀመሪያው ሳምንት ዘወረደ ጾመ ሕርቃልም እየተባለ ይታወቃል። ሁለተኛው ሳምንት ቅድስት ግን ኢየሱስ ክርስቶስ ጾም የጀመረበት ነው። ኢየሱስ ክርስቶስ 40 ቀን ነው የጾመው። 40 ቀን የጾመው እንደኛ አይደለም። እሱ ከቆመ ሳይቀመጥ እየበላ ሳይሆን ምንም ሳይቀምስ ነው። በዚህ በማርቆስ ወንጌል ምዕራፍ 1 ላይ ከቁጥር 12 ጀምራችሁ ስትመለከቱት ይነግራችኋል። በማቴዎስ ወንጌል ምዕራፍ 4 ላይም በተመሳሳይ 40 መዓልትና 40 ሌሊት ምንም ሳይቀምስ እንደጾመ ይነግረናል። እና እሱ የጾመው እንደዛ ነው። እኛ ግን እንደዛ ማድረግ ስለማንችል 40ውን ቀን ብቻ እንዳንጾም እሱ ምንም ሳይቀምስ ነው የጾመው። ስለዚህ ምን እናድርግ? እሁድና ቅዳሜ ከጥሉላት እንከለከላለን እንጂ ጾም ስለሌለ እሁድና ቅዳሜን በወዲና በወዲያ ወዲ ዘወረደ ላይ በመጨረሻው አካባቢ ደግሞ ሰሙነ ሕማማት ብለን 55 ያክል ቀናትን እንጾማለን እና ቅድስት ወደምትባል ወደ ኢየሩሳሌም ወስዶ መንፈስ ርኩስ ወደዛ ወሰደ ይላል። አሁን መንፈስ ርኩስ ጌታን የመውሰድ ስልጣንም አቅምም የለውም። ነገር ግን ሰይጣን እዛ ቢሆን ኖሮ እኮ
አሸንፈው ነበር የሚል ሐሳብ ስለነበረው ጌታ ኢየሱስ ክርስቶስ በፈቃዱ ሄደለትና ቤተ መቅደሱ ላይ እንደፈተነው ይታወቃል። ይሄ ራሱ ዝርዝሩ ሰፊ ነገር ስለሆነ ከጊዜ አንፃር በሙሉ አላየውም። ነገር ግን ቤተ መቅደሱ ወስዶ እንደፈተነው መጽሐፉ ይነግረናል። አንዳንዴ እዚህ ጋር ቆም ብለን ማየት ያለብን በቤተ መቅደስም ፈተና እንዳለ መረዳት ይኖርብናል። ብዙ ሰዎች እንዴት ቤተክርስቲያን እንደዚህ ሆናለሁ፣ እንዴት ቤተክርስቲያን እንዲህ ይደረጋል፣ እንዴት ቤተክርስቲያን እንደዚህ ይሰራል የሚል ሐሳብ ሲናገሩ እንሰማለን። በቤተ መቅደስም ፈተና ይኖራል። እንዲያውም በጣም ከባድ ፈተና በዘመናችንም እየገጠመን ያለው እሱ ነው። በብሉይ ኪዳንም አይሁድ ቤተ መቅደሱን እኮ የንግድ ማዕከል አድርገውት ነበረ። ይሸጡበት፣ ይለውጡበት፣ ምድራዊ ትርፍ ብቻ ሃይማኖታዊ ዋናውን መርሁን ረስተው ገበያም አድርገውት እንደነበረ ነው የሚያሳየው። ዛሬም በቤተ ክርስቲያናችን እንደዚህ አይነት ፈተናዎች ሊኖሩ ይችላሉ አሉም። ስለዚህ በቤተ መቅደሱ ስለፈተነው በቅድስት ቦታ በከተማዋ ቤተ መቅደሱ ላይ ስለሆነ ያንን ቅዱስ ያሬድ መነሻ አድርጎ ቅድስት የሚል ሳምንት ሰጥቶታል። ለምን ከተባለ ቀደም እንዳልኩት ይሄ ጾም በሚገባ ሆኖ ሰው ቢጾመው የሚቀደስበትም ነው። ጾምን ቅድስት ይላታል የምንቀደስበት ስለሆነ። በነገራችን ላይ ቅዱስ ያሬድ ይህንን ሳምንት በጣም ትኩረት ሰጥቶ የሚናገረው ስለ ሰንበት ነው። ሰንበቴ ቅድስቴ እንተ አይረፍኩ ባቲም ኩሉ ግብሬ፣ ከስራ ያረፍኩባት ሰንበቴ የተቀደሰች ናት፣ የከበረች ናት፣ የተለየች ናት እያለ ይናገራል። እንግዲህ ሰንበትን በብሉይ ኪዳንም መድኃኔ ዓለም እግዚአብሔር አምላካችን ሰው ከመሆኑ በፊት ዓለምን ፈጥሮ ሲጨርስ ያረፈባት ቀን እንደሆነች ኦሪት ዘፍጥረት ምዕራፍ 2 ላይ ተቀምጦልናል። ይችን ቀንም እግዚአብሔር አምላካችን አከበራት ይላል፣ ቀደሳት ይላል። ለምን ከተባለ ከእሑድ ጀምሮ እስከ ዓርብ ድረስ ፍጥረታትን ፈጠረ። በዚህች ቀን ግን እኛ ሰዎች ከስጋዊ ድካም እንድናርፍበት እሱ ድካም ኖሮበት አይደለም ያረፈው፣ ለኛ እረፍት ሊሰራልን አረፈ ይላል። ኦሪት ዘጸአት ምዕራፍ 20 ላይ ደግሞ ይችን ሰንበት ማክበር እንዳለብን ሰንበትን ተቀድሰው ዘንድ አስብ ብሎ በሙሴ አማካኝነት ለሰው ልጆች እንደሰጠ መጽሐፍ ቅዱስ ይነግረናል። በነገራችን ላይ አይሁድ ይሄንን በዓል እጅግ በጣም በጥንቃቄ ያከብሩት ነበረ። ሰባተኛዋን ቀን ያከብራሉ። ሰባተኛውን ዓመት ራሱ ዓመተ ሕድገት ብለው ያከብሩት ነበር። ይሄም ለሰንበት ያላቸው ትልቅ ነገር ነው። በራሱ የእግዚአብሔርም ትእዛዝ ስለሆነ ነው። ከዛ 7 ሲባዛ በ7 49 ሲደርስ ደግሞ ሚሊኒየም ብለው ወይም ደግሞ ኢዮቤልዩ ብለው በዛን ዘመን ያከብሩት ነበርና ለሰንበት ትልቅ ቦታ አላቸው። በሐዲስ ኪዳን ደግሞ ሰንበታችን ዕለተ እሁድ አለች፣ ሰንበተ ክርስቲያን ትባላለች። ለምንድን ነው ሰንበተ ክርስቲያን የተባለች ብለን ስንመለከት ያችኛዋ ሰንበተ አይሁድ ትባላለች። መሰረቱ ለአይሁድ የተሰጠች ስለሆነች እንጂ ለአይሁድ ብቻ አይደለችም። እኛም ክርስቲያኖች ነን፣ ግን ሰንበተ አይሁድን እናከብራታለን፣ መደበኛ እነሱ ናቸውና ይላል መጽሐፋችን። ሰንበተ ክርስቲያን የክርስቲያኖች ሰንበት ክርስቶስ ሰው የሆነባት የተጸነሰባት፣ ክርስቶስ መቃብርን ድል አድርጎ የተነሳባት፣ ክርስቶስ ለደቀ መዛሙርቱ ለሐዋርያት መንፈስ ቅዱስን የላከባት ዕለት ስለሆነች ይቺ ዕለተ ሰንበት ዕለተ ሰንበት ዘክርስቲያን የክርስቲያኖች ዕለተ ሰንበት ተብላ ትጠራለች። ስለዚህ ቅድስቴ የተቀደሰች የከበረች የተለየች የጸናች የተመረጠች ብሎ ጌታ የሚናገረው ስለ ሁለቱም ሰንበት ነው። ሰንበተ አይሁድ በብሉይ ኪዳን፣ ሰንበተ ክርስቲያን በሐዲስ ኪዳን ሁለቱም ተከብረዋል፣ እየተከበሩ ይቀጥላሉ ማለት ነው። ስለዚህ በዚህ ቀን በቤተ ክርስቲያናችን የሚሰበከው ስብከት የሚነበቡ የመጽሐፍ ቅዱስ ክፍሎች ሁሉ የሚያመለክቱት ስለ ቅድስና ነው። በሚገርም ሁኔታ የቅዱስ ጴጥሮስን መልእክት ብንመለከተው አንደኛ ጴጥሮስ ምዕራፍ 16 ላይ የጠራችሁ ቅዱስ ነውና በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ልብ በሉ፣ ቅዱሳን ሁኑ ተብሎ ስለተጻፈ የመረጣችሁ ቅዱስ ነውና በኑሯችሁ ሁሉ ቅዱሳን ሁኑ የሚል መልእክት ያስተላልፋል። ምን ማለት ነው ቅዱሳን መሆን? እንግዲህ እግዚአብሔር አምላካችን ቅዱስ ነው፣ የጠራን ቅዱስ ነው፣ የፈጠረን ቅዱስ ነው፣ የሚመግበን ቅዱስ ነው። እሱ ቅዱስ አምላክ እኛን ደግሞ ልጆቹ እንድንሆን ፈቃዱን። ስለዚህ ምን አድርጓል? እሱ ቅዱስ እንደሆነ እኛ የምንቀደስበትን ዕለት ሰጥቶናል። ዕለተ ቀዳሚት፣ ዕለተ ሰንበት የነፍስ ስራ የምንሰራባቸው፣ ወደ ቤተ ክርስቲያን የምንሄድባቸው፣ ስጋውና ደሙን የምንቀበልባቸው፣ በጥቅሉ መንፈሳዊ ስራ የምንሰራባቸው ዕለታት ናቸው። ይሄንንም እንድንቀደስበት የሰጠን ነው። ይሄ ብቻ አይደለም፣ የምንቀደስበት ቦታም ሰጥቶናል መድኃኔ ዓለም ቅዱስ እግዚአብሔር አምላካችን። በብሉይ ኪዳን እስራኤል የሚቀደሱበት ደብተራ ኦሪትን
ከዛ መቅደስ ሰሎሞን የሰሎሞንን መቅደስ ሰጥቷቸው ነበር። በሐዲስ ኪዳን ደግሞ እኛ የምንቀደስበት ቤተክርስቲያን ሰጥቶናል። ስለዚህ የምንቀደስበት ቦታ አለን ማለት ነው። በሚገርም ሁኔታ ኦሪት ዘጸአት ምዕራፍ 3ን ስትመለከቱት ሐመልማልና ነበልባል ወይም እሳትና ቁጥቋጦ ባንድ ላይ ተዋህዶ ሁለቱ ሳይጥፋፉ ሲመለከት ሙሴ ሄዶ ነበርና ሊቀርብ ሲል ምንድነው ያለው? የምትቆምበት ስፍራ የተቀደሰ ስለሆነ ጫማህን አውልቅ ተብሏል። ስለዚህ የክርስቶስ ሥጋና ደም የሚሰጥባት ቅድስት ቤተክርስቲያን የምንቀደስባት ቦታ ናት። በዚህ ሰዓታቱን፣ ማህሌቱን፣ ኪዳኑን፣ ቅዳሴውን እያደረስ እንድንቀደስ እግዚአብሔር አምላካችን ቦታ ሰጥቶናል። ቦታ ብቻ አይደለም የሰጠን የምንቀደስበት ቃሉንም ሰጥቶናል። መጽሐፍ ቅዱስ ስንል ከብሉይ ኪዳን እስከ አዲስ ኪዳን ድረስ እንድንቀደስበት የተጻፈ ነው። ሌላ ነገር አይደለም። ቅዱሳን ሰዎች ጻፉት እንድንቀደስበት ነው። ብሉይ ኪዳኑን ሰምተን ሐዲስ ኪዳኑን ሰምተን እንድንቀደስ ይሄንን አድርጓል ማለት ነው። ከዚህ በተጨማሪ የምንቀደስበት ቦታን ብቻ ሳይሆን የሰጠን የምንቀደስበት ቃሉን ብቻ ሳይሆን የሰጠን የምንቀደስባቸው ደግሞ ንዋየ ቅድሳት የሚባሉትን ሰጥቶናል። ታቦቱን ሰጥቶናል። ቅዱስ ታቦቱን እንድንቀደስበት፣ ቅዱስ መስቀሉን ሰጥቶናል እንድንቀደስበት። ሌሎቹንም የቤተ ክርስቲያን ንዋያት መዘርዘር ይቻላል። ስለዚህ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በዚህ ሳምንት ስለ ቅድስና ቤተ ክርስቲያን ታስተምራለች፣ እንድንቀደስ ነው። አንድ ክርስቲያን እንዲህ የሚል ጥያቄ ጠየቀችን። ወደኛ ወደ ሀገራችን መጣችና ገዳማቱን አየች፣ የተቀደሱ ናቸው። ጉባኤያቱን አየች፣ የተቀደሱ ናቸው። በዓላቶቿን ተመለከተች፣ የተቀደሱ ናቸው። በጥቅሉ ሁሉ ነገር አየችና ገረማት። ዜማው ቅዱሳን መላእክት የሚዘምሩ ዜማ በቤተ ክርስቲያን በካህናቱ ሲዘመር በዘመነ ጽጌ እንደምታስታውሱት አሁንም በዚህ የመድኃኔ ዓለም የኢየሱስ ክርስቶስ ነገረ ሞቱን እያንዳንዱን ነገር የሚናገረው የቅዱስ ያሬድ ድጓው ጾመ ድጓው ሲባል አየችና ገረማት። ግን እናንተ ኦርቶዶክሳውያንና ኢትዮጵያውያን ትገርማላችሁ፣ የተቀደሰ ብዙ ነገር አላችሁ አለች። ዘረዘረችው። ጉባኤ ቤቶቻችሁ የተቀደሱ ናቸው፣ መጻሕፍቶቻችሁ የተቀደሱ፣ በዓላቶቻችሁ የተቀደሱ፣ ሀገሪቱ ራሱ የተቀደሰች ናት። ግን የተቀደሰ ሕይወት የላችሁም የሚል ጥያቄ ጠየቀች። የተቀደሰ ሕይወት የላችሁም። እንዴት የተቀደሰ ዜማ እየሰማችሁ አትቀደሱም? እንዴት የተቀደሰ መጽሐፍ እያነበባችሁ አትቀደሱም? እንዴት የተቀደሰ የክርስቶስን ሥጋና ደም እየተቀበላችሁ ጸበሉን እየጠጣችሁ በመቅደሱ እየተሰበሰባችሁ ይሄን ያክል ለምንድን ነው የማትቀደሱት የሚል ጥያቄ ጠየቀችን። ለምንድን ነው ግን የማንቀደሰው? ይሄ ጥያቄ የሁላችን ጥያቄ ሊሆን ይገባል። በአንጻሩ ደግሞ ዓለም የምንረክስበትን ነገር ታመቻቻለች። የዝሙት ፊልም ትሰራልናለች፣ የዝሙት መጽሐፍ ትጽፍልናለች፣ ለዝሙት የሚያነሳሱ ሽቶዎችን ትፈበርካለች። እንዳንቀደስ ልክ ቤተክርስቲያን እንድንቀደስ የምትሰራውን ያክል ሳይሆን ከዛም በላይ ደግሞ ዓለም ትሰራለች። ስለዚህ እኛ መምረጥ ያለብን የቱን ነው? ሚዲያ በራሱ ካወቅንበት እንቀደስበታለን፣ ካላወቅንበት እንረክስበታለን። ብዙ አይታችሁ ከሆነ እኔ እንደምታዘበው የእግዚአብሔርን ቃል የሚናገሩ ሚዲያዎች ተመልካች የላቸውም። ኮሜንታቸውን መመልከት ትችላላችሁ። ቪዋቸውን፣ ላይካቸውን የላቸውም። በአንጻሩ ዓለምን እርስ በርሱ የሚያጣላ ሐሳብ ይዘው የሚመጡ ሚዲያዎች፣ ዝሙትን የሚያበረታቱ ሚዲያዎች፣ የሚሰራ ሳይሆን የሚያፈርስ ሐሳብ ይዞ የሚመጣ ደግሞ ተመልካቹ ብዙ ነው። ዓለም የቢፌ ምግብ ናት ይላሉ አበው ሲናገሩ። ከቢፌ ምግብ ላይ የሚስማማንን መርጠን መመገብ ካልቻል ዝም ብለን ያገኘኑ ሁሉ እናግበሰብስ ከሆነ መቀደስ የለም። ስለዚህ ሰው ለምንድን ነው ያልተቀደሰው? እንዳንቀደስ የሚያደርገን ምንድነው ብለን የተወሰኑ ሐሳቦችን እስኪ እናንሳ። አንደኛው እንዳንቀደስ የሚያደርገን ስስት ነው። ሰው ያለኝ ነገር ይበቃኛል ማለት አቆሟል። ዛሬ የዝም ብሎ ማግበስበስ፣ መብላት በቃ እዛ ላይ ብቻ። እውነት ነው ሰው እንደመሆናችን መጠን የሚበላም የሚጠጣም የሚለበስ ያስፈልጋል። ነገር ግን በመጠን ኑሩ ብሏል ቅዱስ ጴጥሮስ። በመጠን ነው የሚሆነው ያለበት። አንድ ይሄ ነው፣ ስስት ነው። በአብይ ጾም ደግሞ መድኃኔ ዓለም ክርስቶስ ስስትን ድል የነሳበት ስለሆነ እኛም በጾሙ ስስትን ድል መንሳት እንችላለን ማለት። እስከ 9 ሰዓት እየጾም ቅዳሴ እያስቀደስ የምንችል ስጋውና ደሙን እየተቀበል መንሳት አለብን። ሁለተኛው እንዳንቀደስ የሚያደርገን ደግሞ ይሄ ፍቅረ ነዋይ የሚባለው ነው። በጣም ከታናሽ እስከ ታላቁ የተማረውንም ያልተማረውንም እኩል የሚገዛ ከጌታ ጋር አብሮ ገዥ ተብሎም የተቀመጠ ፍቅረ ነዋይ ነው። ሰው ገንዘብ ለማግኘት ብሎ ሰዎችን ሲገድል ተመልክተናል። ሰው ገንዘብ ለማግኘት ሃይማኖቱን ሲቀይር ተመልክተናል። ሰው ገንዘብ ለማግኘት ብሎ ሲዋሽ ተመልክተናል። ሰው ገንዘብ ለማግኘት ብሎ በሀገር ላይ ከባድ ነገር እንዲመጣ ሲያደርግ ተመልክተናል። የገንዘብ ፍቅር በጣም ከባድና አስቸጋሪ ነው። ግን ገንዘብ ሰውን አልፈጠረው፣ ገንዘብ ሰውንም አያኖረው። ገንዘብ የሚያኖር ቢኖር ኖሮ ብዙ ባለሀብቶች አይሞቱም ነበር። ለዛ ነው እግዚአብሔርም ሲናገር ሰው በምግብ ብቻ አይኖርም በእግዚአብሔርም ቃል ጭምር ነው ያለው። ስለዚህ ገንዘብ ምንድን ነው? ገንዘብ ሰው በምድር ላይ ሲኖር መሰረታዊ ፍላጎቱን የሚያሟላበት ተራ ነገር እንጂ ፈጣሪም አምላክም ጌታም አይደለም።
ከነፍስ በላይ ገንዘብ አይበልጥም፣ ከእግዚአብሔር በላይ ገንዘብ አይበልጥም። ስለዚህ ለገንዘብ ከመሮጥ ለገንዘብ ከመሞት ይልቅ ለሃይማኖት መሞት ለሃይማኖት መኖር እጅግ በጣም አስፈላጊ ነውና ለእግዚአብሔርና ለገንዘብ መገዛት አትችሉም ብሏል ጌታም በትምህርቱ። ፍቅረ ንዋይ አንዱ ነው። ሌላውና ሶስተኛው ዝሙት ነው። ቀደም እንዳልኩት በዓለም ላይ ስንኖር ብዙ ፈታኝ የሆኑ ነገሮች እንዳሉ ሁሉ ይሄ ዝሙት ነገርም በጣም አንዱ ከባድና ትልቁ ነገር ነው። በተለይ ሚዲያውን አጠቃቀም ካልቻልንበት ቀደም እንዳልኩት ሰዎች ራቁታቸውን የሚወጡበት የዝሙት ፊልም በአደባባይ የሚለቀቅበት ብዙ ወጣቶችን ያከሰረ እንዳንቀደስ የምንሆንበት አንዱ ችግር ነው። ስለዚህ በዚህ ጾም የዝሙት ፊልም ከመመልከት ግን ይልቅ የክርስቶስን መከራ ሞቱን የሚያሳይ ፊልም መመልከት እንችላለን፣ ይቻላል። የራቁታቸው የሆኑ ሰዎችን ከመመልከት ይልቅ የቅዱሳንን ስለ አድኖ መመልከት ይቻላል። የረከሱ የዝሙት መጻሕፍቶችን ከማንበብ ይልቅ የተቀደሱ ቅዱሳት መጻሕፍትን ማንበብ እንችላለን። ስለዚህ አይናችንን ከዛ መከልከልና ወደ ተሰቀለው ወደ ክርስቶስ መመለስ ይኖርብናል። ለዛ ነው ቤተክርስቲያናችን በዚህ ሳምንት የቅድስና ትምህርት አብዝታ ታስተምራለች። በእርግጥ የቤተክርስቲያን ትምህርቷ ሁሌም የቅድስና ትምህርት ነው። የወንጌልም ዓላማው ያላመኑትን ማሳመን፣ ያመኑትን ማጽናት፣ የጸኑትን መቀደስ ነው። ለዛ ነው በቤተክርስቲያናችን ነገረ ቅዱሳት በስፋት ይነገራል። በየዕለቱ የሚነበቡ የቅዱሳን ስንክሳራቸውን ስትመለከቱ ምንድነው? ስለ ሃይማኖታቸው የተጋደሉ ናቸው። በቅድስና ሕይወት ሰማዕታቱ እንዴት እንደኖሩ፣ ጻድቃኑ በተጋድሎ በብሕትውና እንዴት እንደኖሩ የምንማርበት ትምህርት ነው። ስለዚህ እንዳንቀደስ ከሚያደርጉ ነገሮች መውጣት ይኖርብናል። ማለትም ከስስት፣ ከፍቅረ ነዋይ፣ ከዝሙት፣ ከትዕቢትና እንዲሁም ደግሞ ሐሰት ከመናገር። በዚህ በማቴዎስ ወንጌል ጌታም የተናገረው ነገር አለ። ሰውን የሚያረክሰው ካፉ የሚወጣ ነው የሚል ቃል አለ። ካፉ ምን ይወጣል ብለን ስንናገር ክፉ ነገር ነው። ቅዱስ ያዕቆብም ይሄን ነገር ይናገራል። እንዳለመታደል ሆኖ ባፋችን እግዚአብሔርን እንቀድሳለን፣ ተሰጥኦን እንቀበላለን፣ ጸበሉን እንጠጣለን፣ ብዙ ነገር እንዳደረግ በአንጻሩ ደግሞ ክፉ ነገር እንናገርበታለን። ሰውን ከሰው የሚያጋደል ሐሰትን፣ ተንኮልን፣ ክፋትን ከእሳት ከገሃነመ እሳት ይልቅ ያቃጥላል ብሎ ያዕቆብም የተናገረው የሰዎችን የክፋት ንግግር ከመመልከት የተነሳ ነውና በዚህች ቅድስት ቤተክርስቲያን ስንኖር የምንቀደስባቸው ብዙ ነገሮችን እግዚአብሔር ሰጥቶናልና ተቀድሰን ጾሙን በአግባቡ በስርዓት ጾመን መንግስቱ እንድንኖር እግዚአብሔር በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ኃይልህ ሲገለጽ በሰማይ